ከላይ ማታሳየኝ አብረን ለምን ማናነበው? ናሻ አብሽራ ሳያለሁኛ የሰዎች ሙከራ ነው መጽሐፍ ቅዱስ እንጂ በአምላክ ተመርተው ምናምን ብሎ ሂሳብ የለም። ያው የከበርክ ቴዎፍሎስ ሆይ ከመጀመሪያው በዓይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ሞከሩ አለ። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከታትዬ አለ። አየህ፣ ከአምላክ ዘንድ ተነግሮኝ ሳይሆን ተከታትዬ በራሴ እያለ ነው። ትግል አድርጎ ጥረት አድርጎ እንደሌላው ሙከራ አድርጎ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መልካም ሆኖ ታየኝ። ያ መልካም ሆኖ አይጽፍ ነበር ማለት ነው። እንግዲህ እሺ ሉቃስ የኢሳ ሐዋርያ ነው አይደለም? ሉቃስ የኢየሱስ ሐዋርያ ነው አይደለም? ሉቃስ እኮ ማለት ከኢየሱስ ስር እየተከተለ ሲማር ነው። ቆይ ነገርኩ። ሉቃስ እኮ ማለት ከኢየሱስ ስር እየተከተለ ሲማርና ሲያንት ሲል የነበረ ነው። ከኢየሱስ ስር እየሄደ ሲማር የነበረ ነው። ስለዚህ ከሱ ያገኘውን ነው የሚጽፈው። ከሱ ያየውን ነው የሚጽፈው። ይሄ ከአምላክ ከኢየሱስ ክርስቶስ ደቀ መዛሙርት ከኢየሱስ ክርስቶስ ደቀ መዛሙርት ኢየሱስ መካከል ነበር። ሉቃስ ከኢየሱስ ክርስቶስ ደቀ መዛሙርት መካከል ነበር ሉቃስ። አዎ እሺ ይሰማል። እሺ ይሰማል። ኢየሱስ ክርስቶስ ከመረጣቸው ከ12ቱ ደቀ መዛሙርቶች መካከል ሉቃስ ነበረበት። በኋላ ከተጨመረ በይሁዳ ምትክ እንትን ካሉት አይሰማህም? ሄሎ ሄሎ እሺ ጥያቄ አለ? ቀጥታ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? ሰላም ነው አልሐምዱሊላህ። ጥያቄ ነበር፣ ሁለት ጥያቄ። እሺ ቀዷና ቀደርን በተመለከተ ነው። ያው እኔ አዲስ ሰለምቴ ነኝ፣ ብዙም ጠለቅ ብዬ ላላቅ እችላለሁ። ነገር ግን አሁን የሰው ልጅ መጀመሪያ ከመፈጠራችን በፊት መጥፊያችን ወይም እንዴት እንደምንኖር ከአላህ ጋር ተከትቦልናል ይባላል እና የሆነ ሰው ራሱን ቢያጠፋ ይሄ ከአላህ ዘንድ ተከትቦለት ነው ማለት ይቻላል ወይስ ቅጣቱ እንዴት ነው? ሐራም ነው ይባላል? የራሱ ፈቃድ ነው። አላህ ሱብሓነሁ ወተዓላ ራስህን አጥፋ ብሎ አልጻፈበትም። ራሱን ቀድሞ እንደሚያጠፋ ግን አላህ ያውቅ ነበር ወይ? አሁን ያውቃል። ይህ አላህ ሱብሓነሁ ወተዓላ በዚህ ላይ ቀድመ እውቀት አለው እንጂ አድርግ ብሎ አልጻፈበትም። ስለዚህ የራሱ ነፃ ምርጫ ፈቃድ ነው ይሄ። አላህ ሱብሓነሁ ወተዓላ ራስህን አጥፋ ብሎ አልጻፈበትም። ማንኛውም ሰው የሚሰራው ስራ የራሱ ፈቃድ ነው። ነገር ግን ያን አላህ ቀድሞ ያውቀው ነበር ወይ? አዎ ያውቀዋል። ልክ አሁን ገስት ላይ ገብተሽ እንደምትጠይቂው አላህ ሱብሓነሁ ወተዓላ አሁን ወደ ሁሴን ጋር ሂጅና ገስት ገብተሽ ጠይቂ ብለው ልኮች ነው የገባሽው ወይንስ በራስሽ ፍላጎት ነው ልጠይቅ ብለሽ የገባሽው? በራሴ
ጎበዝ ልጅ። ነገር ግን ዛሬ ላይ ገብተሽ እንደምታወሪ ቀድሞ ያውቃል አያውቅም? አላህ ያውቃል። አለቀ። ይሄ ነው በቃ። ማንኛውም ስራችንን አስመልክቶ የራሳችን ፈቃድና ምርጫ ነው። ነገር ግን በዚያ ላይ አላህ ቅድመ እውቀት አለው ወይ? አዎ ያውቃል። ኦኬ ጽፎታል ሲባል ገብተሽ እንደምታወሪ ያውቀዋል እሱ። ይህን የሚያውቀውን አስፍሮታል፣ ጽፎታል ነው። ገብተሽ ግን ያወራሽው በማን ፈቃድ ነው? እርሱ ሂጂና ግቢ ብሎች ሳይሆን በራስሽ ነፃ ምርጫ ፈቃድ ተጠቅመሽ ነው። ኦኬ ልጠይቅ ይህን ነገር ልረዳ ብለሽ መተሽ የገባሽው። ይሄ ነው። ሁለተኛ ጥያቄ ደግሞ አሁን እዚህ የምሰራበት ቤት በፊት እናት ቤት ነበር ምግብ ምናምን የምንጠቀመው እና ልጆች ጋር ትንሽ አለመስማማትም ስላለ እዚህ ለብቻ ይሁን ያለው ስራ ቦታ ጋር ማለት ነው። ሁለት እናት ቤት እና እኔ ልጅ ቤት ነኝ። እናት ቤት ያሉት ጋር ብዙ አልተስማማሁም እና እዚህ ደግሞ ምግብ የለም። ምግብ ከነዛ ቤት ነው የማመጣው። እዚህ የማመጣው ምግብ ለሰውየውና ለልጆች ብቻ ነው እንጂ እንደ ትርፍ ነገር አይመጣም። እና ጧት ጧት ቁርስ አጣለሁ። ያው ስራ ደግሞ ረሃብ ጋር አይስማማም እና እንደዚህ ወዳደቁ አንዳንድ ብር ምናምን እንደዚህ ሲጠራቀሙልኝ ሰሙን ምናምን እንደዚህ ገዝቼ እጠቀማለሁ። ይህ ነገር አሁን በስተአላህ ዘንድ ሐራም ይሆንብኛል ወይ? ይሄ ነገር ተገቢ የሆነውን ምግብ የማይሰጡሽ ከሆነ በትክክል እንዲሰጡሽ ንገሪያቸው። ካልተቻለ ከእነዚህ ሰዎች መፍትሄ ለማግኘት መክተብ ሂደሽ አናግራቸው። ያለ እነሱ ፈቃድ እያነሳሽ ከመብላት ማለት ነው። ይቻል ይህን መፍትሄ ያስተካክሉ እንጂ ሁሌ ያስቀመጡትን ገንዘብ እያነሳችሁ ካስቀመጡት ቦታ ሳይሆን አሁን እንደዚህ ሳጸዳ ዙል እያለ ምናምን አሁን ዛሬ 1 ብር ካገኘው ሌላ ምግብ አሁን ድፍን ብር ምናምን 5 ብር 10 ብር እንደዚህ አይነት ነገር አልነካም። ዛሬ አሁን 1 ብር ካገኘው አስቀምጣታለሁ። ነገ 1 ብር ሳገኝ ደግሞ ጨምሬ አንድ ሰሞን ገዛለሁ። ያኔ ለ3 ቀን አንዳንድ ሳባ እያደረኩኝ እጠቀማለሁ። አንዲት ብርም ብትሆን የሰው ሀቅ መውሰድ አይቻልም። በትክክለኛው መንገድ የምትበሉበትን ነገር አመቻችሁ። ምግብና ደሞዝ ውል ካላችሁ ከዚያ ቤት ያንን በአግባቡ እንዲሰጧችሁ ንገሯቸው። ካልሆነላቸው ሄዳችሁ መክተብ ይህን ጉዳይ መፍትሄ ማድረግ ወይ ሌላ ቦታ ቀይሩልኝ ብላችሁ ወይም ደግሞ እንዲያስተካክሉ ንገሯቸው ብላችሁ መናገር። እስከ መቼ ድረስ ፍራንክ እየለቀማችሁ በልታችሁ? አይሆንም። السلام عليكم أستاذ. وعليكم السلام ورحمة الله وبركاته. السلام عليكم. وعليكم السلام ورحمة الله. سلام ነው። እንዴት ነህ? ደህና ነው ወይ? ጥያቄ አለኝ። እሺ ጥያቄ ምንድን ነው? ጥያቄ አዲስ የሰለመች ልጅ ላገባ ነበረ። ያው አባቷም ሆነ ወንድሟም አጎቶቿም ያው ክርስቲያን ስለሆኑ ያው በሸሪዓ ፍርድ ቤት ነው ምናምን አሉኝ። ግን ያለሁበት ሀገር ህገወጥ ስለሆንኩኝ የሸሪዓ ፍርድ ቤት መሄድ ስለማልችል በአካባቢ ቃልቻ ብትታሰር ችግር አለው ወይ? ያው ይሄን ብታብራራልኝ ብዬ ነው። እሺ ሸሪዓ ፍርድ ቤት መሄድ ካልቻላችሁ በአካባቢያችሁ የሚገኙ ኒካ በማሰር የሚታወቁ የሆኑ ቃዲዎች ኒካ ያስራሉ። ታሪክ ነው። በአካባቢ የተጋቡ ሰዎችን ጠይቃቸው፣ እንዴት ነው ኒካ ያሰራችሁት? በዚህ አካባቢ ኒካ ያላችሁ ቃዲ ማን ነው በላቸውና ያ ሰው ኒካ ያስርልሃል። እሺ አይ አሉ የኛው ኢትዮጵያዊ ግን ያው እንዲህ ያለ ሰለምት ያስረው ስለማያውቁ ሸሪዓ ፍርድ ቤት ሲባል ስለሰማን ሁላችንም በዛ መሰረት ነው ምናምን ስላሉኝ ነው። ወንድም ችግር የለውም ያስራሉ ኒካህ እነሱ። ሌላ ጥያቄ አለ? እሺ አመሰግናለሁ። ሽክራን መርሐባ። ሌላ ጥያቄ የለኝም። ሽክራን። ማርታ ሰላም። ሰላም አለይኩም። እሱ ወአለይኩም ሰላም። ማርታ ጥያቄ አለሽ? ይሰማሻል? እሺ ጥያቄ አለ? ይቀጥል። ልጆች አድሚኖች እንዳታወርዷት እሺ። መስማት የሚፈልግ ክርስቲያን ካለ ይስማ። ጥያቄ ካለ ክርስቲያኖች ገብታችሁ መጠየቅ ይችላል። ብዙ ቁስል በእሳት ማቃጠል ይቻላል እንዴ? ላ ራስን የሚጎዳ ከሆነ አይቻልም፣ አይፈቀድም። ነቢያችን ሰለላሁ ዐለይሂ ወሰለም ይሄ ነገር በጣም
وما كان الله ليعذبهم وأنت فيهم. እሺ አድሚኖች ካላችሁ በተራ አስገባችሁ። እዚህ አድሚን የለም። አድሚኖች አንተም ወይን እሺ ጥያቄ አለ ጠይቅ። ከምንድን ነው በጣም የሚዘገየው? ሰላም አለይኩም ሶ እንዴት ነው? ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ደህና ናችሁ? ሰላም ነው አልሐምዱሊላህ። የሆነ ሐዲስ አንብቤ ነበረ። ሐዲሱ ቁጥሩን ማስታወስ አልቻልኩም፣ ግን አንድ ሰው ካለው ብር ላይ ዘካ ካላወጣ እንትን የቀብር ቅጣት ይደርስበታል፣ እባብ ምናምን የሚል አይነት ነገር ሐዲስ አንብቤ ነበረ። አልገባኝም። እንዴት ነው ይሄ ነገር? ይሄ ቅጣት ከምንድን ነው ማለት? ቅጣቱ ዘላለም የሚዘወትርበት ነው ወይንስ እስከ ቂያማ ቀን ባለው እንትን ነው? አይደል ሲጀመር አንድ ታብራራልኝ ፈልጌ ነበር። እሺ መጠን አለው። እሺ የዘካ ሰውየው ማውጣት ያለበት ምን ያክል ገንዘቡ ምን ያክል ሲደርስ ነው የሚል መጠን አለው። إذا بلغ النصاب وحال عليه الحول فقد وجب فيه الزكاة። አንድ ሰው ገንዘቡ የዘካ መውጣት ያለበት መጠኑ ከደረሰና አመት ከዞረበት የዛኔ ነው ዘካ የሚወጅብበት ግዴታ የሚሆንበት። ታቻል ታዲያ መጠኑ ምን ያክል ነው ከተባለ በወርቅ ከሆነ 85 ግራም እና ከዚያ በላይ የሚመጥን ወርቅ ገንዘብ ያለው ሰው፣ በብር ከሆነ ደግሞ 595 ግራም ብር የሚመጥን ብር ያለው ሰው። ይህ ነው በብር ነው መሰረት ያለበት። ምክንያቱም በወርቅ ከሆነ በዚህ ጊዜ ወርቅ በጣም ውድ ስለሆነ ብዙ ሰው ላይ ያወጣ ነው፣ ብዙ ደሃ ላይ ደርሰው ነው። በብር ከሆነ ግን ብዙ ሰዎች እንዲያወጡ እድል ይከፍታል። ዝቅ ያለ ስለሆነ ዋጋው ለብዙ ድሃዎችም ተደራሽ እንዲሆን ያደርጋል። ስለዚህ በአካባቢያችሁ ወደሚገኝ ወርቅ ቤት ትሄዱና 595 ግራም ብር ምን ያክል ገንዘብ ያወጣል በሏቸው። እንደ ምሳሌ 100 ሺህ ብር ካሏቸው ለምሳሌ 100 ሺህ ብር፣ ይህ 100 ሺህ ብር እጃችሁ ላይ ገብቶ አመት የዞረበት አመት የሞላው ከሆነ የዛኔ ዘካ ይወጅብበታል ማለት ነው። ምን ያክል ነው የምናወጣው ከተባለ ለ40 ማካፈል ነው ባጭሩ። 100 ሺህ የሚሆን 200 ሺህ 300 ሺህ 400 ሺህ ለ40 ስታካፍሉት የሚመጣው ውጤት የዘካ ብር ነው። ከ100 ሺህ 2500 ብር ነች። ከ200 ሺህ 5000 ብር። በዚህ መሰረት ከዘካ መጠኑ በታች ከሆነ ሰውየው ይዛኔ ግዴታ አይሆንበትም። ባያወጣም ለምን አላወጣህ አይባልም። እሺ ከዘካ መጠኑ በታች ከሆነ ቅጣቱሳ ምንድን ነው? ያንን ዘካ ያላወጣ የቀብር ቅጣት ያጋጥመዋል? ቅጣት አለበት። ማኒዑ ዘካት ፊናር ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። ዘካን አልሰጥም ብሎ የከለከለ ሰው የእሳት ነው ብለዋል። ያ ማለት ግን ለዘላለም ይዘወትራል ወይ? ለዘላለም ይዘወትር አይደለም። ለዘላለም የሚዘወትረው ሶላትን ሙሉ በሙሉ ሰውየው የተወ ከሆነ ነው። ሶላትን የማይሰግድ ከሆነ ነው እንጂ ሌሎችን ተግባራቶች ባለመስራቱ እንደ ኃጢአቱ ልክ ይቀጣል እንጂ በዛ ይዘወትራል። ታሪክ ሶላት እባብ ምናምን የሚለው ነገር እሳ አለበት የክብር ቅጣትም ይጠብቀዋል በወንጀል ልክ። አላህ ይጠብቀን። እንግዲህ እንትን ሌላው ደግሞ እኔ ያው ለምሳሌ በቅርብ ነው አይደል የመጣሁት ስለሆነ እኔ በነበርኩበት የስራ ዘርፍ ላይ ለሰዎች የመበላሸት ሰበብ ሆኜ ነበረ። ሰዎች ግን አሁን ከዛ እንትን አልወጡም ማለት ለማቃቸው ለቅርቦቹ ያለውን ነገር ነግሬያቸዋለሁ። ሩቅ ደግሞ ሆነው ደግሞ ማላገኛቸው ሰዎች አሉ። አሁንም እዛው ድርጊት ውስጥ ነው ያሉት። እንዴት ነው ይሄ ነገር ማለት? እኔ አሁን ከዛ በፊት ላለው አትጠየቅም ነው በሚለው ነው። እነኚህ ሰዎች ሰበብ የሆንኳቸው ሰዎች እንዴት ነው በእነሱ እንትን ያላገኘኋቸውን እጠየቃለሁ ወይ? በጣም እያሳስበኛል። ታውቃለህ ስላቸው ደውለህ ከዚያ በፊት እንደዚህ እንድታደርጉ የመከርኳቸውና ያመላከትኳቸው ነገር ሐራም ነው፣ ከዚህ ነገር ውጡ፣ እኔ ያለብኝን ግዴታ አድርሻለሁ በላቸው። አንድ ጊዜም አሳውቃቸው። ከዛ ጥያቄ ይኖርብህ። ለማላገኛቸውስ
ካላገኛቸው ከአቅምህ ውጭ ከአቅምህ በላይ ከሆነ አላህ አይጠይቅም ተውበት እስካደረግክ ድረስ። ላ ዩከሊፍ ላሁ ነፍሰን ኢላ ወስዐሃ ይላል። እኔ አምላካቸው አላህ አንዲትን ነፍስ ከአቅሟ በላይ አላስገድዳትም ብሏል። ፈተቁላህ መስተጣዕቱም ይላል። በቻላችሁት አቅም አላህን ፍሩ፣ አላህን ታዘዙ ይላል። በቻልከው አቅም ሞክር። ከአቅምህ በላይ ከሆነና ማግኘት የማትችል ከሆነ በንጹህ ልብህ ወደ አላህ ስብሐነ ወተዓላ ተውበት ማድረግህ በቂ ነው። እሺ ወንድሜ አላህ ይስጥህ። መርሐባ አሚን። አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብዙ ጥያቄ ያለኝ፣ ሽንት ቤት ውስጥ ወዲሁ ስናደርግ ቢስሚላህ ማለት ይቻላል? በልባቸው ቢስሚላህ በሉ። በልባቸው ቢስሚላህ የሚለውን አስቡ በንያ። እሺ ዘካ ግዴታ ከዛ ብር መሆን አለበት? ዘካ የሚወጣ ችግር የለውም። በብራቸው ያለው ባንክ ቤት ከሆነ ለምሳሌ አስባቸው የዘካውን ብር እጃቸው ላይ ካለው በተሰጡ ችግር የለውም። ጀዛከላሁ ኸይር። እሺ ጥያቄ ያለው መጠየቅ ይችላል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወንድሜ ጥያቄ ያለኝ ነው። የክርስትና እምነት ተከታዮች አሰላሙ አለይኩም ካሉን እኛ ወአለይኩም ሰላም ብለን መመለስ ይቻላል ወይስ? قال النبي صلى الله عليه وسلم إذا سلم عليكم اليهود والنصارى فقولوا عليكم አይሁዶችና ክርስቲያኖች አሰላሙ አለይኩም ካላችሁ ወአለይኩም ብላችሁ መልሱላቸው ብለዋል። ወአለይኩም ማለት በእናንተም ላይ ማለት ነው። ክፉ መልስ አይደለም። ወአለይኩም በእናንተም ላይ እንደዚያው እንደማለት ነው። እሺ ሌላው ደግሞ ከሞቱ አላህ ይረህማችሁ ማለት ይቻላል ወይስ? አላምንበትማ። አላህን ክደውታል። እዚህ አይቻልም። አላህ ስብሐነሁ ወተዓላ በቁርአን ላይ በሱረቱ ተውባ ላይ ስለዚህ ጉዳይ ሲናገር ምን አለ? ማ ካነ ሊነቢይ ወለዚነ አመኑ አን የስተግፊሩ ሊልሙሽሪኪነ ወለው ካኑ ኡሊ ቁርባ ሚን በዕድ ማ ተበየነ ለሁም አነሁም አስሓቡል ጀሒም አለ። ለነቢዩም ሆነ እንዲሁም ለእነዚህ ያላመኑት በእኔ ላይ ሌላን አካል አጋርቶ ለሞተ ሰው ምህረትን ሊማጸኑ አይገባም ብሏል። የቅርብ ዘመዶቻቸው ቢሆንም እንኳን እነርሱ የጀሃነም ሰዎች መሆናቸው ከተገለጸላቸው በኋላ ለእነዚህ ሰዎች እኔን ክደው ለሞቱት ሰዎች ምህረትን ሊማጸኑኝ አይገባም ብሎ ከልክሏል። እሺ ጀዛከላሁ ኸይር። የጨረሳችሁን ነውረድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። አልሐምዱሊላህ። እሺ ጥያቄ ነበረኝ። ከኔ ጋር የምትሰራ ልጅ አለችና አብራኝ የምትሰራ ልጅ አለችና ሁሌ ነው የምንጣለው ማለት ነው። እና በየጊዜ በቃ ያላረኳትንም ነገር ሄዳ እንደዚህ ያረገችኝ ምናምን እያለች ታወራለች። ዝም ብላ የሆነ ነገር በቃ ብቻ አንዳንዴ ሳላጠፋባትም ዝም ብላ ነው እንትን የምትለው እና በየጊዜ እንጣላለን፣ እንታረቃለን። እና አምና ረመዳን ላይ ራሱ ረመዳን ሲደርስ ነው በቃ አፎ በይ ምናምን ብያት በግድ ዝም ብዬ እንትናለን ማለት ነው። እና አሁንም እንደዛው ነው፣ በየጊዜ እንጣላለን። እና አሁንም ተዘጋግተናል። ረመዳን ዝም ብያት ብጾም እንዴት ይታያል? አውፍ ተባባሉ። ለመጨረሻ ጊዜ አውፍ ተባባሉ። ነገር ከዚህ በኋላ አትጣሉ። አውፍ ተባባሉ። አሁን ነው ያኔ አፉ የምንባባለው። ያው ታጥቦ ጭቃ ነው። ያላረኳትን ነገር ስናወራ ያላረኳትንም ነገር እንደዚህ ያረገች እያለች እንትን ትላለች። ሳነካትም ምናምን በቃ ወሬ ማመላለስ ነው። ዝም ያኔ ሳናወራ ይሻላል። ቢያንስ ያላረኳትን ምናምን በቃ ዝም ትላለች። እኔም ዝም ብዬ ስራዬን እሰራለሁ ማለት ነው። እሺ አውፍ ለመባባል ሞክሩ። እህት ታረቁ። በሚያገናኛቸው ስራ ጊዜ ትገናኛላችሁ። ያና እንደዚህ በመቀራረባችሁ መሳፈጥ የሚበዛና ሌላ ጥል የሚፈጠር ከሆነ አታብዙት፣ ቀንሱት። ያንንና አውፍ ተባብላችሁ በቁም ነገር በስራ ጉዳይ ላይ የሚያገናኛችሁ ካለ የዛኔ በፍቅር ታወራላችሁ፣ ትገናኛላችሁ። በዚህ መልኩ ማድረግ ትችላላችሁ። ያኔ አሁን ዝም ብዬ በጾም አይቻልም ማለት ነው። እህት መኮራረፍን አላህ በጣም ይጠራል። መዋደድን አላህ በጣም ይወዳል። ስለዚህ ትዕቢታችሁን እግቱትና ይቅር ተባባሉ። ነቢያችን ሰለላሁ እኔ አልነካትም እኮ እኔ አልነካትም። አሁን ያን ቀን ለጠጣ ያስቀመጥኩትን ሻይ መታ ስታልፍ በእርግጫ ደፈችውና ራሷ አቃጠለችኝ ብላ ሄደች።
እንደዚህ ነው በቃ ሁሉን ነገር ያኔ እንትን የምትለኝ። ስለዚህ ታገሽና ለመጨረሻ አዛ ማድረጓን ባንቺ ላይ የምትቀጥል ከሆነ የዛኔ ይቅር መባባሉ የማይገስጻት ከሆነ የዛኔ اعتزل من يؤذيك ብለዋል ዑመር ብን አልኸጣብ። አዛ ከሚያደርገህ ሰው ሰላምህን ፈልገህ ራቅ በል ከሱ ብለው ተናግረዋል። ነገር ግን ታገሷቸውና እስኪ አንቺ ከዚህ ለመጨረሻ ልምከርሽና ይህንን አዳምጪ ያዡ። አላህ ስብሐነ ወተዓላ ይቅር ባይን በጣም ይወዳል። ይቅር የምትሉት ያንን የአላህ ስብሐነ ወተዓላን ይቅር ባይነት እንድታገኝ ነው። ለሰዎች ይቅር ስትሉ አላህ ይቅር ይላችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገር ምን አሉ? አራሒሙነ የርሐሙሁም አራሕማን የርሐሙ መን ፊል አርድ የርሐሙኩም መን ፊስ ሰማ። አዛኞችን አዛኝ የሆነው አላህ ያዝንላችኋል። ሰዎች ሆይ በምድር ላሉት እዘኑ፣ በሰማይ ያለው ያዝንላችሁ ዘንድ አሉ። ያችሁ መን ላ የርሐም ላ ዩርሐም አሉ ነቢ ሰለላሁ ዐለይሂ ወሰለም። ለሌሎች የማያዝን አይታዘንለትም አሉ። ሰዎች ብልሹ የሆነ ባህሪ ካላቸው እናንተ በልጣቸው በመገኘት ያንን ይቅር በማለት መልካምነትን አስተምሯቸው። አላህ በቁርአን ላይ ሲናገር ምን አለ? ወላ ተስተዊ ልሐሰነቱ ወላ ሰይአ ኢድፈዕ ቢለቲ ሂየ አሕሰን ፈኢዘ ለዚ በይነከ ወበይነሁ ዐዳወቱን ከአነሁ ወልዩን ሐሚም አለ። መጥፎ ጸባይና ጥሩ ጸባይ እኩል አይሆኑም አለ አምላክ አላህ። መጥፎ ጸባይ ይዞባቸው የመጣን ሰው እናንተ በጥሩ ጸባይ መልሱት አለ። ነቢያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ይሄ ነበር። እናታችን አይሻ ተጠየቀች። ሱኢለት ኡሙል ሙእሚኒን አይሸተ ረዲየላሁ ዐንሃ عن خلق النبي صلى الله عليه وسلم فقالت ما كان النبي صلى الله عليه وسلم يرد السيئة بالسيئة ولكن يعفو ويصفح. ነቢያችን ሰለላሁ ዐለይሂ ወሰለም ባህሪያቸው ምን ነበር ተብላ እናታችን አይሻ ተጠየቀች። ምን ብላ መለሰች? የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ክፉን በክፉ አይመልሱም ነበር፣ ነገር ግን ክፉን ይቅር በማለትና በማለፍ ያልፉ ነበር ብላ ተናገረች። ያቸው ያ ነቢያችን ሰለላሁ ዐለይሂ ወሰለም ያደሟቸውን ያቆሰሏቸው ሰዎች ካነ የምሰሑ ደም ዐን ረእሲሂ ወየቁል አላሁመ እግፊር ለሁም ፈኢነሁም ላ ያዕለሙን። ደማቸውን እየጠረጉ ጌታ አላህ ሆይ ይቅር በላቸው ስለማያውቁ ነው እና ይህም በኔ ላይ ያደረጉት እያሉ የሚናገሩ ነቢይ ነበሩ። ቁጣውን ዋጥ ላደረገና ይቅር ላለ ሰው በምድር ላይ አላህ የቀጣዩ ዓለም ላይ ጀነትን አስመርጦ እንደሚያስገባው ተናግረዋል። ነቢ ሰለላሁ ዐለይሂ ወሰለም ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ከዘመ ገይዘን ወሁወ ቃዲሩን ዐላ አን ዩነፊዘህ ናዳሁ ላሁ ዐላ ሩኡስ ልኸላኢቅ የውም ልቅያማ ወኸየረሁ በይነ ሑር ልዒን አው በይነ ልጀና። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? በምድር ላይ ሳለ ሰዎች አስቀይመውት አስቆጥተውት ያንን ዋጥ አድርጎ ለአላህ ሲል ይቅር ያለና ያለፈ አላህ የትንሣኤ ቀን ከፍጥረቱ ሁሉ ለይቶ ይህን ሰው ይጠራውና በጀነቶች መካከል ያስመርጠዋል። ደስ ያለህን ጀነት አንተ ግባ፣ ለእኔ ስትል ቁጣህን ዋጥ አድርገህ ይቅር ብለሃንና ሌሎችን ብሎ ያስመርጠዋል ብለዋል። አላህ ስብሐነ ወተዓላ በሱራ አሊ ዕምራን ላይ ስለ ጀነት ሰዎች ባህሪ ሲናገር ይቅር ባዮች እንደሆኑ ገልጿቸዋል። ቃለ አላህ ስብሐነሁ ወተዓላ ወሳሪዑ ኢላ መግፊረቲን ሚን ረቢኩም ወጀነቲን ዐርዱሃ አሰማዋቱ ወልአርዱ ኡዒደት ሊልሙተቂን አለዚነ ዩንፊቁነ ፊሰራኢ ወደራኢ ወልካዚሚነ አልገይዘ ወልዓፊነ ዐኒናስ ወላሁ ዩሒቡል ሙሕሲኒን። አላህ ስለ ጀነት ሰዎች ሲናገር ወልካዚሚነ አልገይዘ ብሎ ገለጻቸው። ቁጣቸውን ወጥ የሚያደርጉ ናቸው አለ። ወልዓፊነ ዐኒናስ ከዚያም ከሰዎች ይቅር የሚሉ ናቸው እነዚያ የጀነት ሰዎች አለ። ቁጣን ወጥ አድርጎ ይቅር ማለት ማለፍ ይህ የጀነት ሰው ባህሪ ነውና ይሄን ባህሪ ተላበሱ። ትዕቢታችሁን ማላናገራት እሷን ብላችሁ ምንም አትጠቀሙ። ይሄን ትልቅ ምንዳ ያልፋችኋል። ይሄን ትልቅ ምንዳ ለማግኘት ዛሬ ስሜታችሁን ስበሩትና ትዕቢታችሁን ትታችሁ ይቅር ባይነትን አውፍ መባባልን። እስከ ዛሬ ተቀያይመናል። ሰይጣን በመካከላችን ገብታ ቀያይመን ይቅር እንባባል እህቴ ብለሽ ይቅርታ መጠየቅ፣ ለሰዎችን ሄዶ ይቅርታ መጠየቅ ክብርን አይቀንስም። ቃለ ነቢ ሰለላሁ ዐለይሂ ወሰለም ማ ዛደ ላሁ ቢዐፍዊን ኢላ ዒዛ። አንድ ሰው ይቅር ባይ በመሆኑ ከአላህ ዘንድ ክብርን እንጂ ዝቅታን አንተ አያመጣም ብለዋል። ክብርን ነው የሚጨምረው ከአላህ ዘንድ። ዛቸዋል ሄዳችሁ ዝቅ ብላችሁ ለሰዎች ይቅር እንባባል ስትሏቸው ዝቅ ያላችሁላቸው ይመስላል። ከአላህ ዘንድ ከፍታን የጨመራችሁት። ነቢያችን ሰለላሁ ዐለይሂ ወሰለም ከተኮራረፉ ሰዎች በላጩ ቀድሞ ይቅርታ የጠየቀው ነው ብለዋል። እሺ ጀዛኩሙላሁ ኸይራን። ሁለተኛ ጥያቄ ደግሞ ፖፖ የሚባል አፕሊኬሽን አለና እዛ ላይ ዩቱብ ላይ ፈትዋ የሰጠህበት ሰምቼ ነበረ። ጋምፕል ማድረግና በቪዲዮ ሳይወጣ
እሱ ሐራም ነው አልክ። በቪዲዮ ሳንወጣና ጋምፕል ምናምን ጌም ምናምን ሳንጫወት ኮይን ብቻ መስራት አይሆንም። እንዴት ይታያል? አይቻልም፣ አይፈቀድም። እነሱ የፎሬክስ ምናምን የሚባሉ ምናምን ኮይን ብቻ መስራት አይቻልም። ያኔስ እነዚህ ነገራቶች አይሆንም፣ አይቻልም። እሺ ጀዛኩሙላሁ ኸይራን። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው ሁሴን? ዳኝ አልሐምዱሊላህ። አንድ ጥያቄ አለኝ። ምንድነው ጥያቄ? ኢትዮጵያ ቤት እየሰራህ ከሀገር ውጭ ሆነ ዘካ ይወጣል ገና አዲስ በሚሰራ? ቤቱን የምትሰራው ለመኖሪያ ነው? አዎ። ለመኖሪያ የሚሰራ ቤት ዘካ የለበትም። እሺ ሌላ ጥያቄ። ቤተሰብ ያው የዘካ ብዙ ጊዜ የሚያወጡ ቤተሰብ አይደለም ክፍለ ሀገር ላይ ማለት ነው። እና የነሱን አንተ ማለት እኔ መቻል አለብኝ? ያው ቤተሰቦች አቅሙ ከሌላቸው ዘካተል ፊጥር ረመዳን ላይ የሚወጣው ዘካ አቅሙ ከሌላቸው አንተ እናትህን፣ የአባትህን፣ የወንድም እህቶችህን አውጣላቸው። አቅሙ ያለ አካል ያውጣ። እሺ ለአላህ ብዬ እወድሃለሁ። መልካም እሺ። مرحبا أحبك الله الذي أحببتني. السلام عليكم ورحمة الله وبركاته. وعليكم السلام ورحمة الله وبركاته. السلام እንዴት ናችሁ? طيب ጥያቄ ነበረኝ። እሺ ጥያቄ ምንድነው? ዱዓ ቀደርን ይቀይራል? ነገር ግን ያ የምታደርገው ዱዓ ራሱ በአላህ ስብሐነሁ ወተዓላ እውቀት ውስጥ ያለ ነው። እንደገና ከዚያ በኋላ የሚቀይረውም እንዲሁ በአላህ ስብሐነሁ ወተዓላ እውቀት ውስጥ ያለ ነው። እሺ ሌላ ጥያቄ። በሻሻ ዱዓ የሚደረገው ነገር አምን ማለት እንዴት ነው? በምን ዱዓ? በሻሻ መተላም በቲቪም ሆነ በስልክ ማለት ነው። እዚህ አንዳንድ ሰዎች ዱዓ እያደረጉ አሚን ማለት ችግር የለውም። እሺ ሌላ ጥያቄ። በቁርአን የሚነግዱ ሰዎች ሁሱ ቁርአኑ ላይ ደግሞ መሸጥ ክልክል ነው ብሎ ስታተም ነው ሲወጣ ቁርአኑን ያወጣ ሰው ነው እንዴት ነው የሚባለው? መሸጥ ክልክል ነው ላል ቁርአኑ ላይ ደግሞ ለወቅፍ ከሆነ ሰዎች እንዲቀሩበት ነው ያመጣት። በሰውየው ሊጽፍ ችግር የለውም። ሰውየው ገዝቶ እና ይህን እንዳይወስዱ እንዳይሸጥ ችግር የለውም ይችላል። እሺ ጀዛኩሙላሁ ኸይራን። የመጨረሻ ጥያቄ ኡስታዝና ሼክ መካከል ያለው ልዩነት ምንድን ነው? እሱ የኡስታዝና የሼክ ልዩነት ምንድን ነው? ስያሜ ናቸው። ኡስታዝ ማለት መምህር ማለት ነው። መምህር ማለት ምንም አይነት ነገር ኡስታዝ ይባላል። ሼክ ይባላል ደግሞ ለሁለት ነገር ይሰጣል። አንደኛ በእድሜ ከፍ ያለ ሰው ሼክ ይባላል። በእድሜ ከፍ ያለ ሼክ ይባላል። በእውቀት ያለውን ሰው ሼክ ይባላል። እሺ ጀዛኩሙላሁ ኸይራን። ወያኩ እሺ ሰላም ይሰማል? ይሰማል። በመጀመሪያ በጣም አክባሪ ነኝ። ትህትና በጣም ደስ ይለኛል። ፕሮቴስታንት ነኝ። ጥያቄ ነበረኝ እስከምናለው። እሺ ጥያቄ ምንድን ነው? ኦኬ ያው በመጽሐፍ ቅዱስና በቁርአን ላይ ነው ጥያቄ። ያው እንደምታውቀው የመጽሐፍ ቅዱስ ያው የተቀዳው የብሉይ ኪዳን አብዛኛው እንደሚታወቀው ከአይሁዶች ነውና ከዛ በኋላ ኪዳን ላይ ከተጻፉ መጽሐፍ ድምጽህ የተቆራረጠ አዲስ ኪዳን ላይ ደግሞ ከተጻፈው ድምጽህ የተቆራረጠ ነው። በደንብ አይሰማም። አይሰማም? ተቆራርጧል ትንሽ። እስኪ እንደገና እና አዲስ ኪዳንም ከተጻፉት ከሉቃስ ላይ ካለው አብዛኛው
ቁርአን ላይ ስለሆነና እስልምናና ክርስትና የተለያዩ ሃይማኖቶች ከሆኑ እንዴት አንዶች ሁለቱንም ላይ ልናያቸው ቻለ? ወይስ የሚያገናኛቸው ነገር አለ? ወይስ ፍጹም የተለያዩ ሃይማኖቶች ነው? ያቄ ሃይማኖቶች ኦኬ፣ ሃይማኖታቸው ነብያቶች ምን እንደሆነ አልተገለጸም መጽሐፉ ላይ እንደምታውቀው ነብያቶች ያ ነው መጽሐፉ ላይ አንዳንድ ቃላቶች እንዴት ተመሳሰሉ የሚለው መለኮታዊ ቅሪቶች አሉ በውስጡ። ምክንያቱም ምንጫቸው ከመሰረቱ ከአምላክ ዘንድ ነበር። ሰዎች የራሳቸውን ቃል በመካከል ጨምሮባቸው ነው። ስለዚህ ስለ ዮሴፍ የሚባል ነቢይ እንዳለ እናውቃለን። በግብፅ ሀገር ላይ ንጉሥ አላህ እንዳደረገው እነ ሙሴ እና አብርሃም፣ እነዚህ ሁሉ ቀደምቶች አምላክ አላህ ሱብሓነሁ ወተዓላ እንደላካቸው ይገልጻል። ቷል አይደለ? አላህ በቁርአን ላይ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕድህ ይላል። እነሆ ሙሐመድ ዛሬ በአንተ ላይ ይህን ራእይ ያወረድኩልህ በተመለኮት ከዚህ በፊት ለአብርሃም፣ ለያዕቆብ፣ ለዮሴፍ ለእነዚህ ሁሉ ገልጬላቸው እንደነበር እያለ ይናገራል። ቷል አይደለ? ስለዚህ ለቀደምት ነቢያት ቃልን ሲገልጥ የነበረ አካልን የገለጠላቸውና ለዚህ ነው አንዳንድ ቃላቶች ተመሳስለው የምናገኛቸው። ያ ነው። እሺ በውስጡ ላይ እነ ሙሴ ነቢያቶች ነበሩ። ለእስራኤል ሰዎች ነፃ እንዳወጣ ከፈርዖን እንደላከው አላህ ይነግረናል። ያ ነው። እሺ ኦኬ። አሁን ለምሳሌ ብዙ ታሪኮች ያሉት የማርያም ስለ ክርስቶስ መውለድ ሙሉ ለሙሉ ስለለም ያስባሉ። ሰላም አለይኩም እና ታሪክ ትክክል ነው ማለት ነው ከእናንተ ስታዩት ማለት ነው። የተጻፉት አንዳንድ ነገሮች ናቸው እንጂ ተቀየሩት ትክክል ናቸው። አዲስ ኪዳንን ትቀበላላችሁ ከኛ ማለት ነው። አንዶች አይቀበሉትም። ሰላም ምን ነበር ሸሃዳ የምትል ልጅ አለች እየሰራህ ታመኝና አንድ ኪያ የምትባል ልጅ ሸሃዳ እያሉ ነው። የእነሱን ሸሃዳ ብዬ ፔስት አድርጌ ነው እኔን ያስገቡኝ። ሸሃዳ መያዝ የሚፈልግ ብቻ እኔ ብሎ ይጻፍ። እኔ የምትለዋን ቃል ይጻፍ። ሌሎቻችን እባካችሁ እንዳትጽፉ ልጆች። መጽሐፉን መቀበል አለመቀበል አይደለም። ይህ መጽሐፍ እኛ የአምላክ መጽሐፍ ነው ብለን አይደለም እና የሰዎች ከገባበት የአምላክ ነው ሊባል አይችልም። እና በሱ ውስጥ ግን አሉ ወይ እውነታዎች አሉ ወይ? ለሶስት ይከፍላል። የእናንተ ጋር ያለው መጽሐፍ አሁን አንደኛ ከቁርአን እና ከሐዲስ ጋር የሚመሳሰል ቃል ከሆነ እንቀበለዋለን፣ እኛ አንመልስም። በቁርአንና በሐዲስ ላይ ያለ ቃል ከሆነ እንቀበላለን። ሙሴ የሚባል ነብይ ነበር፣ አዎ ነበር ብለን እናምናለን። መጽሐፍ ቅዱስ ላይ ይሁን ሌላ ጋዜጣ ወረቀት ላይ ተጽፎ ሰውየው እዚያ ላይ ሙሴ የሚባል ነብይ ያለ ቢለኝ ይሄ ቃል እውነት ነው ብዬ መሰክራለሁ። ማንከር መሲሁ ከድንግል ማርያም የተወለደ ልጅ መሲሁ የሚባል ልጅ አለ ብሎ ቢጻፍ ጋዜጣ ላይ አሁን እንላለን። ከዚህ አንጻር አንደኛ እውነታዎቹ ካሉ እዚያ ላይ በቁርአንና በሐዲስ ላይ የተገለጹ እውነታቸውን አሁን እነዚህ እውነት ናቸው ብለን እንመሰክራለን። ሁለተኛ በቁርአንና በሐዲስ ላይ የሌሉ የሚጋጩ ነገራቶች የተነሳ አይደለ? ያንን ደግሞ ያ ስህተት ነው ብለን እናምናለን። ሶስተኛ ደግሞ በቁርአን በሐዲስ ላይ ያልተገለጹ ነገራቶች ስህተት ነው ተብሎ አልተገለጸም፣ እውነት ነው ተብሎ አልተገለጸም። ያንን ነገር ደግሞ አናስተባብልም። እኛ ያንን ነገር ትክክል ነው ብለንም የምንመሰክረውም አይደለም፣ አምላክ ስላልገለጸልን። ገብቶሃል? ኢሳያስ የሚባል ነብይ እንዳለ ይናገራል። ለምሳሌ ኢሳያስ ነብይ ነው አይደለም የሚለውን ነገር እኛ እናቆማለን ስላልተነገረን ማለት ነው። ገብቶሃል አይደለ? ሙሴ የሚባልስ አዎ ነብይ ነው ብዬ መሰክራለሁ ስለተገለጠ ስለተነገረ። ልክ እንዲሁ ከቁርአንና ከሐዲስ ጋር የሚጋጩ ነገራቶች ለምሳሌ ዳዊት የኦሪዮ ሚስት ደፈረ ተገናኘ አይደለ? ይሄ ነገር አለ ብለን እናምናለን? በፍጹም አንል። አምላክ ጻድቅ እንደሆነ ዳዊትን ገልጾልናል። በፍጹም ይሄ ነገር እንዳልተደረገ። ልክ እንዲሁ ሰለሞን አምላኩን ክዷል መጨረሻ ላይ አይደለ? የጣዖት አምላኪያን ሴቶች ታግብቶ በእነሱ በፍቅራቸው ተነድፎ አምላክን እንደካደ ከአምላክ መንገድ ፈቀቅ እንዳለ ይገልጻል። አላህ ግን በቁርአን ላይ ተከላከለለት። በፍጹም ሰለሞን አልካደኝም ብሎ ቃል በቃል ይናገራል። ወማ ከፈረ ማን ይያ። ስለዚህ ስህተት ብሎ የገለጻቸውን እንደ ስህተት እንይዛቸዋለን። ትክክል ነው ብሎ የገለጸልን እንደው እንደ ትክክል እንይዛቸዋለን። አይ ያንን ደግሞ ስህተት ነው ትክክል ነው ብሎ ያልተገለጹ ነገራቶችን ልክ ምሳሌ እንደሰጠው ኢሳያስ የሚባለውን እኛ ይሄን ኢሳያስ ነብይ አይደለም ብለን ማንከድምም ነውም ብለንም አንመሰክርም ስላልተገለጸልን ይሄ በቃሉ ላይ ማለት ነው። ስለዚህ ለሶስት በዚህ መንገድ ነው ተከፍሎ የሚታየው። ስለዚህ ያ ነው። እሺ
ሻሃዳ መያዝ የሚፈልግ ያለው ሰው እንደገና ይግባ እኔ ብሎ ይጻፍና አስገቡት ልጆች። እሺ ዳኒ ሌላ ጥያቄ አለ? እኔ ብሎ ይጻፍ። እሺ ሻሃዳ መያዝ የሚፈልግ ሰው እኔ የምትል አንቀል ይጻፍ። አድሚኖች አስገባቸው። ከዛ እየሰራህ ተመኝ ነው የሚለው እንደገና መልሰህ ላክ። እና የአብርሃም ታሪክ ጋር ልመለስልህና የአብርሃም ታሪክ ስለ ይስሐቅና ስለ እስማኤል እዛ ጋር አብርሃም የእስማኤል ልጅ ሆነ እንደተባለው ታሪኩ ተገለባበጠ እና ግን አብዛኛው ታሪክ ስለ በጉ መታረድ ስለ ተራራው አብዛኛው ይመሳሰላል። እና ጥያቄ እኔ ትልቁ ጥያቄ ምንድነው እንደምታውቀው ይህ የእነ አብርሃም ታሪክ ተጽፎ ነበር አይደለ? ከክርስቶስ ልደት በፊት አይሁድ ምን የሚል ይሄ የእነ አብርሃም ኪዳን መጽሐፍቶችን ያው ሰባቱ የአብርሃም ታሪኮች ያለፈውን ታሪክ ይታወቅ ነበርና ወደ እነዚህ ሁሉ ታሪኮች መጽሐፍ ቅዱስ አስቀድሞ ከተጻፈ ይሄ ነገር ብዙ ጊዜ ክርክር ውስጥ ተነስቶበታል። ግን ጥያቄ መልስ አላገኘሁበትም የምጠይቀው እና እንዴት ሙሉ ለሙሉ እንደዚህ አይነት ሊመሳሰሉ የሚችሉ በጣም 70% የሚመሳሰሉ ታሪኮች ሊጻፉ ይችላሉ? ቁርአን ትልቁ ጥያቄ እስልምናና ክርስትና የተለያዩ ሃይማኖቶች ከሆኑ እንዴት 70% የሚሆነው ሊመሳሰል ቻለ? ወይስ ሜንሽን እየተደረገ ነው? አሁን ለምሳሌ 70% የሚለውን ፐርሰንት ከየት ነው ያገኘው? ለምሳሌ ክርስትና አሁን የክርስትና የኛ የአዲስ ኪዳኑ 70% የሚለውን ተውና የሚመሳሰል አለ ወይ ለሚለው እየነገርኩህ ነው። አንዳንድ መለኮታዊ ቅሪቶች ይኖሩታል እያልኩኝ ነው። እነዚህ ይህን መጽሐፍ የጻፉ ሰዎች ከነቢያት ጋር አብረው የኖሩ ሰዎች ናቸው። አይሁዶች አይደለ? የነቢያትን ታሪክ ይሰሙ ነበር ትምህርታቸውን። እዚህ የሚመሳሰል የነቢያትን ትምህርት በመጽሐፋቸው ላይ ይዘው መቅዳታቸውና መገኘቱ የሚደንቅ አይደለም። አብረው የኖሩበት ሀገር እዛ እስራኤል ላይ ነቢያት ተልከዋል ብለን እናምናለን። እዛ አብረው የኖረው እነዚህ አይሁዶች ሲጽፉ ጊዜ አንዳንድ እውነታዎች መገኘት መጽሐፉ ላይ የሚደንቅ ነገር አይደለም። ያ ነው እንዳጠቃላይ በመጽሐፉ ላይ ይሄ መጽሐፉ የአምላክ ቃል የማያስብለው ወይም የነቢያትን ትክክለኛ ማንነት እንዳልያዘ ለምሳሌ የሰጠሁ ነው። አሮን ነቢይ ነው አይደለ ዳኒ? አሮን ነቢይ ነው። ነገር ግን ነቢይ ጣዖት ያስመልካል ብለህ ታምናለህ? ጣዖት ያስመልካል ብለህ ታምናለህ? ነቢይ ለህዝቦቹ አየህ አይደለ? መጽሐፍ ቅዱስ ላይ አሁን አሮን ጣዖት እንዳስመለከ ይገልጻል። የእስራኤል ህዝብ ከግብፅ በወጣ ጊዜ አሮን ምን አደረገ? ህዝቦቹ አማልክት ስራልን አሉት። አይ ተው አንዱን አምላክ አምልኩ ብሎ አልሰበካቸው። አምጡ እሺ ችግር የለውም ወርቃቸውንና ብራቸውን ከጆሮአቸው ላይ አምጡ አላቸው። ሰብስበው ሰጡት። አቀለጠውና የወይፈን ጣዖት ምንም ጥጃ ሰራላቸው። ከዚያ ምን አላቸው? ያውና የእስራኤል ህዝብ ወይ ከግብፅ ያስወጣህ አምላክ ይሄ ነው ብሎ ሰጣቸው። ነቢይ ሆኖ ጣዖት እንደማያስመልክ ተናግረዋል። ያስመልካሉ ይላል። እንዳውም ይሄ መጽሐፍ በደንብ ካስተዋልከው ነቢያትን አምላክን የሚዋጋ መጽሐፍ እንጂ የነቢያትን ነቢይነት የሚያጸድቅ አይደለም። ዳዊት የኦሪዮ ሚስት እንደደፈረ ይገልጻል። ጭራሽ እግዚአብሔር አምላክ እንደ መጽሐፍ ቅዱስ ምን አደረገው? ዳዊትን አንተ የኦሪዮ ሚስት በድብቅ ወስደህ ተገናኝተሃልና እኔ ደግሞ የአንተ ሚስቶች በገሃድ በጠራራ ፀሐይ በዘመድ አሳልፍ ይሰጥብሃለሁ ከእነርሱም ጋር ይተኛል ያ ሰው ብሎ አደረገበት። እግዚአብሔር ሚስቶቹን ለሌላ ሰው አሳልፎ ሰጠበት፣ አስገናኘበት። እንዴት ነው አምላክ ዝሙትን የሚያሰራ? በግልጽ በገሃድ እየተናገረ አሰራብሃለሁ እያለ እንዳለውም ያንን አስደረገ። ላሳይህ አለ። ለምሳሌ ኃጢአት የሰራ ሰው ኃጢአቱ ነበር ገብቷል። የዘራኸውን ዘር ታጭዳለህ። የዘራት ማጨድ ብሎ ሂሳብ የለም። ለወንጀላቸው ለኃጢአታቸው ቅጣት አድርጓል አይደል እግዚአብሔር። በዚያ አልተቀጣም። ዝሙት የሰራ ምን ነበረ የእግዚአብሔር ፍርድ? መገደል። ስለዚህ ዳዊት አልተገደለም። አየህ፣ ስለዚህ ህጉ አልተፈጸመበትም። እንዳውም እግዚአብሔር ምንድን ነው ያደረገው? የዳዊትን ጥፋት በሌላ ጥፋት ነው እንትን ያለው ነገሩን እንዳውም ብልሽት ያደረገው እና ያሳየህ የዳዊትን ሚስቶች ንጹሖችን አሳልፎ ሰጥቶበት ለሌላ ሰው አስደፈረበት፣ እንዲገናኛቸው አደረገ እግዚአብሔር። ይህ ትክክል ነው ብለህ ታምናለህ? ጥፋት በጥፋት ነው ያደረገው። ዳዊት ሚስቶች ምንም ጉዳዩ ላይ የሉበትም።
ወሰደና እግዚአብሔር ለሌላ ሰው ሰጠበት። ያ ሰው ከእነርሱ ጋር ተኛ። አንዳንድ ነገሮች እንትን ይላሉ። ግን አሁን ሀሳቢ ምንድነው እንዳልከው ሀሳብን ተረድቻለሁ። እንደዚህ አይነት የአምላክን ማንነትና የነብያትን ማንነት ያወረደ መጽሐፍ አንዳንድ ነገር የሚመሳሰሉ ነገራቶች መገኘቱ የአምላክ ቃል አያደርገውም። አምላክን እንዴት ነው ንጹሐን ሴቶችን ያስደፍራል ተብሎ የሚታሰበው? በአምላክ ላይ ትልቅ ክህደት ነው። ወደ ሌላ ርዕስ ሳትሄድ ልኝ ማለት ነው ቀጥታ እንድትመለስልኝ የሚፈልገው ቁርአን ሌላ ሃይማኖት እስልምና ሌላ ሆነ ድረስ ስሞችን ሳይቀር ሁሉንም በሚባል ደረጃ የመጽሐፍ ቅዱስ ኮፒ ነው። ይሄ ደግሞ መጽሐፍ ቅዱስ ኮፒ አይደለም፣ እየነገርኩህ ነው አባ። መጽሐፍ ቅዱስ ኮፒ አይደለም። መጽሐፍ ቅዱስን ማን ነው የጻፈው? በመጀመሪያ ተመሳሰለች። ማን ነው የጻፈው መጽሐፍ ቅዱስን? ሰዎች በመንፈስ ቅዱስ ተመርተው ሰዎች። ማን ነው የጻፈው? በመንፈስ ቅዱስ ተመርተው አይሁዶች ናቸው በብዛት የጻፉት። ሁሉንም ማለት ጻፈው። አንድ አካል ንገረኝ እስኪ፣ ማን ነው የጻፈው? ብሉይ ኪዳን እነ ሙሴ ጽፈውታል። ሙሴ እንደጻፈው ማስረጃ ምንድን ነው? ያው ታሪክ ብሎ ሂሳብ የለም። ሙሴ እንደጻፈው ማስረጃ ምንድን ነው? አየህ፣ ማን እንደጻፈው ከማይታወቅ መጽሐፍ ከቁርአን ጋር ተመሳሳይ ሂሳብ የለም። እኔ ማን ከቤት እንደመጣ ቁርአን ነግረህ ራስ ቁርአን ገና ስትገልጠው ከእኔ ከአምላካችሁ ዘንድ የመጣ ነው ብሎ አምላክ ዘንድ የመጣን ቃልና ማን እንደጻፈው የማይታወቅ መጽሐፍ ማመሳሰል የማይሆን ነገር ነው። መወዳደር ራሱ ላይ የሚገባ አይደለም። እንደው ለጥያቄ መልስልህ ብዬ እሺ ያን ጥያቄ ምን መሰለህ? አሁን በግልጽ መልስልህ መለስኩልህ። ይኸውልህ መጽሐፍ ቅዱስን ለሶስት ከፍሎ ያየዋል ቁርአን እያልኩህ ነው። አንደኛ በውስጡ የተገለጹ እውነታዎችን እንደ እውነት ይቀበላል፣ አይክድም። ያ ማለት መጽሐፉ ትክክል ነው ከአምላክ ዘንድ ነው ምናምን እያለ አይደለም። ማንኛውም ጋዜጣ ላይ ተጽፎ ባገኝ ሙሴ ነብይ ነው የሚለውን ይሄ ቃል እውነት ነው ወይ ቢባል ገብቶሃል? ኢትዮጵያ ላይ የሆነ ጋዜጣ እንትን ጻፈው ሙሴ ነብይ ነው ቢባል አዎ ይሄ ቃል እውነት ነው ብዬ መሰክራለሁ። ልክ በዚህ አንጻር መጽሐፍ ቅዱስ ላይ ሙሴ ነብይ ነው የሚል ባገኝ አዎ እውነት ነው ብዬ መሰክራለሁ። ይሄ ቃል ማለት ግን መመሪያው ሙሉ እንትኑ እውነት ነው እያልኩኝ አይደለም፣ ስህተት እንደሆነ እያልኩኝ። ሁለተኛ የነብያትንና የአምላክን ማንነት የማይገልጹ ነገራቶችን እንደምጋጭን ከቁርአንና ከሐዲስ ጋር ያን ስህተት ነው ብለን እናምናለን። ሶስተኛ እውነት ነው ሐሰት ነው ብሎ በቁርአን ላይ ያልተገለጹ ነገራቶችን ልክ እንደ ኢሳያስ ነብይነት ለምሳሌ ይሄንን አናስተባብልም፣ አናጸድቅም። ለዚህ ለሶስት ነው የምንከፍለው ብለን ይነዱ ይሄን ይመስላል። ያ በጣም አሪፍ። ስለዚህ አይመሳሰልም መጽሐፍ ቅዱስና ቁርአን እያልኩኝ በፍጹም የአምላክ ቃል ነው ተብሎ አይታመንበት። የአምላክም ስራ እንዳልሆኑ ለምሳሌ እየነገርኩህ ነው። አምላክ ሊያደርጋቸው የማይችሉ ነገራቶችን አንተም እያመንክበት ነው። አምላክ ንጹህ የሆኑ ሴቶችን ወስዶ አያስደፍርም። አያስደፍርም። ነገር ግን መጽሐፍ ቅዱስ እንዳስደፍረ ይገልጻል። ይህ እንዴት ነው አንተ የአምላክ ቃል ነው ብለህ ልትቀበል ሲባል? አምላክ ይህን ያደርጋል። አምላክ ጻድቅ ጽድቅን ያደርጋል እንጂ ኃጢአትን በሰዎች አያደርግም። አሁን እዛ ጋር አውዱ መረዳት ያስፈልጋል። አውዱ ምንድን ነው? አስረዳኝ። ከዚህ ጋር ዳዊት ስህተት ሰርቷል። የኦሮሞን ደፍሯል፣ ኦሮሞን አስገድሎታል። እዛች ጋር ትልቅ ስህተት ሰርቷል። ስህተቱ ደግሞ የሚመጣበት ቅጣት ነበረ አይደለ? እንደዚያ ነገር የፈጸመው ልጁ ነው አይደል? እንዲሰደድ ያደረገው። ስለዚህ እዚህ ጋር ዳዊት ጥፋት አጠፋ። ከዚያ እግዚአብሔር የዳዊትን ሚስቶች ወስዶ አስደፈረበት። ይሄ ትክክል ነው ብለህ ታምናለህ? አንድ ጥያቄ ልጠይቅህ። አሁን አንተ የሆነ ጥፋት ብታጠፋና ለዛ ጥፋት የኔን ምሳሌ ተውና ዳዊት ያንን ጥፋት በማጥፋቱ የዳዊትን ሚስቶች ማስደፈሩ እግዚአብሔር ትክክል ነው እያልከኝ ነው? ንጹህ የሆኑ ሴቶች ምንም ወንጀል ላይ የሌሉበትም። እንደዛ ካልክማ ፈጣሪ ሚስቱን ለማስገባቱ አጥፍቷል ክፍል ማለት ነው። ትክክል ነው ወይንስ አይደለም? አንዴ እግዚአብሔር ንጹሃን ሴቶችን ማስደፈሩ ትክክል ነው ወይንስ አይደለም? አላስደፈረም። አሁን እኔ ና አላስደፈረም እያልከኝ ነው። ቆይ አንዴ ና ያሳየኝ። እግዚአብሔር ካላስደፈረ ልናየው ነው። እሺ
እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገር አስነሳብሃለሁ፣ ሚስቶችህንም በዓይንህ ፊት እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚችም ፀሐይ ዓይን ፊት ከሚስቶችህ ጋር ይተኛል አለ። ተመልከት፣ ሚስቶችህን ለዘመድህ አሳልፌ እሰጥብሃለሁ፣ ከእነርሱም ጋር ይተኛል፣ ይገናኛቸዋል። ጉድ! አንተ ይህን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊትና በፀሐይ ፊት አድርገዋለሁ አለ። እግዚአብሔር ዳዊት ምንድን ነው ያደረገው? በድብቅ በስውር የኦሪዮ ሚስት ደፍረዋል አይደለ? ተገናኝተዋል። እኔ ደግሞ ያንተን ሚስቶች ይሄንን በግማድ ያሰራለሁ እያለ ነው። ስለዚህ የዳዊትን ሚስቶች ለንጹህ ሴት ለሌላ ሰው አሳልፎ እንዲገናኛቸው ማድረጉ እግዚአብሔር ይሄ ትክክል ነው ብለህ ታምናለህ? አሳልፎ ሰጥቶበታል አልሰጠበትም? ያለስ ዳኒ ወይ እና ስለዚህ የዳዊትን ሚስቶች ለዘመዱ አሳልፎ ሰጥቶበት ሌላ ሰው ጋር እንዲደፍራቸው እንዲገናኛቸው ማድረጉ ይህን ታምናለህ? አድርጓል አይደል? እግዚአብሔር እንዴት መሰለህ፣ ዳዊት ለጥፋቱ ዋጋውን ይከፍላል። እኔ ብቻ ስለ ጥፋቱ እንመጣለን። እግዚአብሔር ይሄን አድርጓል። ቅድም አላደረገም ስላልከ እግዚአብሔር የዳዊትን ለሌላ ሰው አሳልፎ ሰጥቶበት ለነዚያ ጋር እንዲገናኝ አድርጓል አይደል? እኮ ትንቢት ነው፣ ተፈጽሞበታል። የትንቢት በጣም እግዚአብሔር ንጹህ ሴቶችን አስደፍሯል። ይሄን አምላክ ያደርጋል ብለህ ታምናለህ? አምላክ እኮ ገና ሲኦል ውስጥ ይጨምራቸዋል። አሁን እንደዚህ አይነት ጥያቄ መጠየቅ አትችልም። አላስደፈረም ያልከበ ያስደፍሯል አይደለ? አምላክ ይህን አያደርግም። ስለዚህ ይህ መጽሐፍ የአምላክ መጽሐፍ ነው ተቀበለው። እናንተ አምላክን የሚሆነ እጅል ጨራሽ አምላክ የሰው ንጹህን አስደፍሯል የሚል መጽሐፍ የአምላክ መጽሐፍ አይደለም። ይሄ እኛ የአምላክ መጽሐፍ ነው ብለን እንድናለ አሁን ለምሳሌ አንተ ባልከው በአንተ ሎጂክ ልምጣና የእኔ ልጅ አይደለም ይሄ የራሴ የገዛ መጽሐፍ ነው እያነበብኩ እኔ ልጅ አይደለም። በእኔ ላይ እንትን አትበለው፣ እኔ ላይ አታስጠፋው። የገዛ መጽሐፍ ነው ያሳየው። ልክ ነህ፣ ግን እኔ የምጠይቀው ጥያቄ ሌሎችም ገና ምንም ያላወቁ አሁን ለምሳሌ ስለምን ምን አልከኝ? ሰው ሊኖር ይችላል። አሁን አማዞን ጫካ ውስጥ ብትሄድ ምንም ነገር ያላወቁ ሰዎች ሊኖሩ ይችላሉ። አሁን ምንም ሳይሰሙ የመሐመድን መልእክተኛነት ሳይቀበሉ ቢሞቱ ጀነት ነው የሚያስገባቸው። በጣም ጥሩ። አሁን ሽምት አድርጋለሁ። አማዞን ውስጥ ጫካ ውስጥ የሚኖሩ ሰዎች አሉ፣ የአላህን አምላክነት የነቢዩ መሐመድን ነቢይነት ያልሰሙ። እነዚህ ሰዎች ቢሞቱ አላህ ይቀጣቸዋል ወይ? ገሃነም ነው ወይ የሚያስገባቸው? ነው አይደለም። አምላክ አላህ ስብሐነ ወተዓላ ፍትሃዊ የሆነ አምላክ ነው። መልእክቱ ያልደረሳቸውን ሰዎች አይቀጣም። አላህ በቁርአን ላይ ሲናገር ምን አለ? ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ ይላል። እኔ መልእክተኛና ነቢይን ሳልክ የምቀጣ አይደለሁም ብሏል። መልእክተኛ ደርሶት ነቢይ ደርሶት መልእክቱ ደርሶት አልቀበልም ያለን ሰው እንጂ አላህ የሚቀጣው ያልደረሰውን ሰው በምኑ ይቀጣዋል? እንደማይቀጣው ተናግሯል በቁርአን ላይ ሩሱለን ሙበሽሪን ወሙንዚሪን ሊአላ የኩነ ሊናሲ ዐለላሂ ሑጀቱን በዕደ ሩሱል ወካነ አላሁ ዐዚዘን ሐኪማ ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ሐዲስ ላይ ሲናገሩ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ወለዚ ነፍሱ ሙሐመድን ቢየዲህ ኢነሁ ላ የስመዑ ቢ አሐዱን ሚን ሃዚሂ ልኡማ የሁድዩን አው ነስራንዩን ሱመ ለም ዩእሚን ቢ ወቢለዚ ኡርሲልቱ ቢህ ኢላ ካነ ሚን አስሓቢ ናር አሉ። ምን አሉ ነቢያችን ሰለላሁ ዐለይሂ ወሰለም? ነፍሴ በእጁ በሆነ በአምላኬ በአላህ ስም እምላለሁኝ እኔ ከተላኩለት ከዚህ ትውልድ እስከ ዓለም ፍጻሜ ድረስ የሚገኝ ማንኛውም አይሁድም ሆነ ክርስቲያንም የሌላ እምነት ተከታይም የእኔን ነብይነት ሰምቶ አንድ የተላኩበትን የነብያትን መንገድ እስልምናን ሰምቶ ሁለት አልቀበልም ያለ ሰው የገሃነም እሳት ነው ብዬ እምላለሁኝ አሉ። አያችሁ፣ እውነቱ ደርሶት አልቀበልም ያለ ሰው ነው የሚቀጣው ነው ያሉት። ያልደረሰው ሰውስ ለምን ክርስቲያን አይሆንም? ለምን አይሁድ አይሆንም? ለምን የሌላ እምነት ተከታይ አይሆንም? የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ካልሰማና የእስልምናን አስተምሮ ካልሰማ አላህ እንደማይቀጣው ተናግረዋል። ነቢ ሰለላሁ ዐለይሂ ወሰለም አምላክ አላህ ፍትሃዊ የሆነ አምላክ ነው። እውነት ደርሶት ንጹሕ አይምሮ ኑሮት ያንን ተረድቶ በቃ አልቀበልም ይህን እኔ አልከተልም ያለ የካደን ሰው የሚቀጣው። አያችሁ፣ ይሄ ነው። እሺ